ይሄ የምታዩት አዞ በህይወት ያለ አዞ 6 አመቱ ነው እና ደግሞ ይሄ ቆዳው ጫማ የተለያዩ ጌጣጌጦች ምናምን ከዚህኛው ከቆዳው ይሰራሉ። ትንሽ ያስፈራል ግን ደህና ነው። እንደፈራሁት ያው አፉ ምናምን ታስሯል፣ እዛ ይታያል። አፉ ምናምን ታስሯል፣ ለዛ ነው እንጂ ትንሽ ያስፈራል። ሰላም እንዴት ናችሁ? ማህሌት ነኝ። እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ የተገኙት በአርባ ምንጭ ውስጥ በጋሞ ልማት ማህበር ውስጥ የሚገኝ የአዞ እርባታ ተቋም ነው ያለሁት እና እዚህ ውስጥ አዞም አለ ሌላ ነገሮችም አሉና ምን እንዳሉ ሁሉንም ነገር እናያለን። ተከተሉኝ። እሺ ያው እዚህ ጋር አስጎብኚው እያስረዳን ነበርና አጋጣሚ ማይክ አልያዝንም ነበር እና በደንብ ስለማይሰማ እሱ ካለኝ ዋና ነገሮችን እኔ እነግራችኋለሁ ማለት ነው። የአዞ እርባታው የተቋቋመው በ1976 ዓመተ ምህረት በደርግ ጊዜ ነው እና በዓለማችን ደግሞ 25 አይነት የአዞ ዝርያዎች አሉ። ከነዚህ 25 መሀል ደግሞ 4ቱ ዝርያዎች በአፍሪካ ውስጥ ይገኛሉ። ከአራቱም መሀል ደግሞ ናይል የአዞ ዝርያ በዚሁ በኢትዮጵያ በአርባ ምንጭ ውስጥ ይገኛል ማለት ነው እና ይሄኛው አዞ ከሌሎቹ የሚለይበት ምክንያት ምንድነው? በጣም ግዙፍ ነው። ከ24ቱ የአዞ ዝርያ ናይል አዞ በጣም ግዙፍ ነው። ኪሎአቸው ራሱ ከ400 እስከ 700 ኪሎ ግራም ይመዘናሉ። ቁመታቸው ደግሞ ከ7 ሜትር እስከ 9 ሜትር ይሆናል ማለት ነው እና እድሜያቸው ደግሞ ከ120 እስከ 140 ድረስ ይቆያሉ ማለት ነው። እዚህ ጋር የአዞ እድሜ ይስጠን ምናምን እያለ ሲመርቀን ነበር። እንግዲህ አሜን ከጤና ጋር የአዞ እድሜ ይስጠን ማለት ነው። ከዛ ሌላ የነገረን ነገር ደግሞ ምንድነው? ከተቋቋመ ጀምሮ እስካሁን ሰው ላይ ምንም አይነት ጉዳት አላደረሱ። ኦልሞስት እንግዲህ ወደ 42 አመት የሆነው ነው፣ ግን እስካሁን ምንም ሰው ላይ ጉዳት አላደረሱም ማለት ነው እና ስለ ስነ ህይወታቸው ምናምን ሲነግረን ደግሞ እንዴት ነው ሴቷ አዞ እንቁላል ስትጥል ከ30 እስከ 70 የሚሆኑ እንቁላሎችን በአንዴ ትጥላለች ማለት ነው እና ባይዘዌ ደግሞ ማለት ነው የአዞ ቆዳ ኤክስፖርት ይደረጋል እና የአዞ ቆዳ የሚፈለገው ደግሞ ከ3 እስከ 10 አመት ያሉትን አዞዎች ነው የሚፈለገው ቆዳቸው የሚፈለገው ማለት ነው። በሜትር ደረጃ ደግሞ ከ27 እስከ 37 ሴንቲሜትር መሆን አለበት። የሚለካው ቁመታቸው ሳይሆን የደረታቸው ስፋት ነው። ይሄ ተለክቶ ከ27 እስከ 37 ሴንቲሜትር መሆን አለበት ማለት ነውና ከዛ ቆዳቸው የሚገፈፈው ደግሞ መቼ ነው? ገዢ ሲመጣ ነው እንጂ ዝም ብሎ አይገፈፍም። ያው ገዢ ሲመጣ ግን ተገድለው ምናምን ይገፈፋል ቆዳቸው ማለት ነው። ከዛ የሚሸጥበት ዋጋ ደግሞ ለ1 ሴንቲሜትር ከ10 እስከ 12 ዶላር ይሸጣል። ይሄ ማለት 30 ሴንቲሜትር ከሆነ ለምሳሌ $300 ይሸጣል ማለት ነው። አሁን ባለው የዶላር ምንዛሪ ደግሞ ስንለው ከ40 እስከ 45 ሺህ ባለው የኢትዮጵያ ብር ይሸጣል ማለት ነው የአንድ የአዞ ቆዳ እና በቃ የቆዳው አገልግሎት ደግሞ ለጫማ፣ ለቦርሳ፣ ለቀበቶ፣ ለሌዘር ጃኬት እና ለተለያዩ ጌጣጌጦች ምናምን ይውላል ማለት ነው። ከዚህ ቀጥሎ ያለው እንግዲህ የሱ ይሰማል ብዬ ስላሰብኩኝ እንግዲህ እሱ ራሱ ይቀጥላል ማለት ነው። ስልቀጥለ የአዞ አፉ ከነጭንቅላቱ ያለው ፓርት ነው። ሀይቅ ዳራጋ ተሚሞቶ የተገኘውን አምጥተነው ነው ያለው። የሚለው 65 ዓመት ደርሶ የሞተ አንደኛው 57 ዓመት ደርሶ የሞተ ነው። በአጠቃላይ እንቁላሉ ደግሞ ይሄ የአዞ እንቁላል ነው። እንግዲህ አጋጣሚ እናት ከ30 እስከ 7 እንቁላሎች ብያቸዋለሁ። እንዳጋጣሚ ሆነው 50 54 ዓመቱ ሊባል ይችላል። የቀረው ግን ኖርማል ነው ይፈጠራል ማለት ነው። ተፈጥሮ ከወጣ በኋላ እንዳልኳችሁ እስከ 40 ዓመት አዞ ሊኖር ይችላል። የአዞን እድሜ ይስጣችሁ በድጋሚ። ይሄ የአዞ ቆዳው ነው። ቆዳ ውስጥ እንግዲህ ውስጡ ጥጥ ወጥፈን መልሰን በክር ሰፍተን ያለው ዘንዶ ለጉብኝት እንግዲህ አመቻችተነው ነው። ከውስጡ የአጥንት ሙሉ አካሉ ነው ከውስጥ የወጣ ነው። የዛኛው ደግሞ ቆዳው ተጋጣ ሆነ ያለው። ስለዚህ ይሄ የሞተው 5 ዓመት ደርሶ የሞተ ዘንዶ ነው። ይሄ ደግሞ ለ10 ዓመት ደርሶ የሞተ ነው። በአጠቃላይ ዘንዶ በእድሜ ደረጃ ከ30 እስከ 35 ዓመት ይኖራል። የሚመገቡት ፋርኮስ ሲሆን የተለያዩ በራሳቸው እድሜ መጠን የሆኑትን እንስሳቶችን ይዘው መመገብ ይችላሉ። በህይወት ያለ ነገር የሞተ ነገር አይመገቡም። ያ ሲሆን እኛም ደግሞ በእኛ በኩል እዚህ የምንሰጣቸው ዶሮ ዶሮ ስንመግበው የያዘ ዘንዶ አንድ ጊዜ አንድ ዶሮ ይዞ ከበላ እስከ 1 ወር የአዞ የጀርባ ጥልቅ ነው። ቆዳውን ነው የወዳው ነው። ስለዚህ አከካሪ አይደል ይጀራል ስለዚህ ይሄ ደግሞ ለመጀመሪያ ጊዜ በ1976 ዓመተ ምህረት አብሮ ተቋቋመ። በ1977 ዓመተ ምህረት ደግሞ ለመጀመሪያ ጊዜ ያ ቆዳ የነበረውን
የሚሸጥ ነው። በዕለቱ ተገኝተው የመክፈቻው ፕሮግራም ያደረጉልን የድረስኩልና ስለነበሩ አንዱን 4 ሺህ ብር ገዝተን ስናመጣ እንግዲህ ጥንቸሎች እንደሚራቡ አራብተን አንደኛ ለቱሪዝም እንደምንመለከት፣ ሁለተኛ ደግሞ እያራባናቸው ለመሸጥ ለምሳሌ ያመጣናቸው እንግዲህ መራባት የሚጀምረው ጥንቸል ከተወለዱ 4 ወር በኋላ ጥንቸል መራባት ይችላል። በ4 ወራቸው ከ4 ወር በኋላ መራባት ይችላል። ስትራባ ርቢ ጊዜያቸው 4 ወር ሲሆን ከረገዘች ለመውለድ የምትወስደው ጊዜ 1 ወር ናት። የእርግዝና ቆይታዋ 1 ወራ ውስጥ ከ4 እስከ 7 እስከ 8 ልጆች ይችላል። ያ ከሆነ በኋላ እንግዲህ ከተወለዱ በኋላ ሊኖሩ የሚችሉት በእድሜ ደረጃ ከ7 ዓመት እስከ 12 ዓመት ባለው ውስጥ ጥንቸል ይኖራል። ሲቀጥል ጠቀሜታቸው በኢትዮጵያ ደረጃ ባይሆንም በውጭ ደረጃ የጥንቸል ስጋ ይበላል። ቆዳቸው ለሰርጀሪ ክር ያገለግላል። ፀጉራቸው ቁስል ላይ ከተደመደመ በተለይ እሳት ለበላ ሰውነት ቁስል ከተደመደመ ቶሎ ነው የሚያድነው፣ መድኃኒት ነው። ሽንታቸው፣ ሰገራቸው ለአፈር መዳበሪያነት ያገለግላል። እንደገና የሚመገቡት ጥቅል ጎመን፣ ካሮት፣ ሀበሻ ጎመን፣ ሳር፣ ቅጠል የተለያዩትን ጥንቸሎች ይመገባሉ። ጥንቸሎች ወዳጆች ጋር ያያለ ነው እነዚህን ትራንስፖርት ማለት ነው። ስለዚህ እዚህ ጋር ደግሞ ይችላል ጅግራዎች እንደምታሽ ቆርቆሮዎች ነው። ያው እነኚህም የዶሮ ዘር ናቸው። አጋጣሚ ያው ከፓርክ ውስጥ እንደዚህ ለጉብኝት የሚመጡ ናቸው። ያው ቆዳቸው ተባራቸው አጠቃላይ ስለሚያምር ለጉብኝት ምቹ ስለሆነ ይበላሉ። ስጋቸው፣ እንቁላላቸው ኖርማሊ ይበላል ማለት ነው። ይለያል ከዶሮ ምንም የለይም። ኖርማል ነው። ስልክትን ለማንኛውም እኛው ጥያቄ እንዳይሆንባችሁ ይህ ግሪን ሃውስ የአዞዎች ጫጩት ማሳደጊያ አጋጣሚ ከሐይቅ ዳር አዞዎችን ለቅመን ካመጣን በኋላ ለ1 ዓመት ያህል በዚህ ውስጥ ይቆያሉ። ከዚህ ከ1 ዓመት በኋላ ነው ከ1 ዓመት ድረስ ለምን አስፈለገው? ለምንድን ነው ያስፈለገው? ላስቤቱ ስንል ያው አዞ በተፈጥሯቸው ደመ ቀዝቃዛ ከሚባሉ የዱር እንስሳቶች ውስጥ ይመደባሉ። ከዛ አንፃር ሙቀት በጣም ነው የሚፈልጉት። ሙቀት ካላገኙ በሽተኞች ይሆናሉ። ጠማማ፣ አባጣ፣ ጎባጣ ምናምን አይነት ነገር ነው የሚሆነው። ከዛ አልፎ ያው እነሱ በተፈጥሯቸው ደመ ቀዝቃዛ ስለሆኑ ይሄ ሊሾ ሲሚንቶ ስለሆነ ሲሚንቶ ቅዝቃዜ ጋር ሲሆን በሽታቸው ይፈጥራሉ። ከዛ አንፃር ጤነኛ አይሆኑም፣ ይሞታሉ። ያ እንዳይሆን ያው ይሄ ላስቲኩ በጣም ፀሐይ የሙቀት መሳባጭ ማለት ነው። ከዛ ይስብና ውሃቸውን ሰውነታቸውን ያሞቃል። ጤነኛ ሆነው ያድጋሉ። ቆንጆ ያዞ ነው ያድጋሉ። ለመጎብኘት ያልቃችሁ ለቀጣዩ ለአመት ውስጥ ነው በጥሩ ሁኔታ ያደርጋሉ። እሺ ያው እዚህ ጋር ያሉት አዞዎች ደግሞ ብዛታቸው 86 ናቸው። የገቡበት ዓመተ ምህረት ደግሞ 2006 ነው። ማነው 2009 ነው። እድሜያቸው ደግሞ 8 ዓመት ሆኗቸዋል ማለት ነው። በጣም ነው የሚያስፈሩት። ደግሞ ሲተኙ ምናምን አፋቸውን ከፍተው ድርቅ የሆነ የሞቱ ነው የሚመስሉት፣ ግን በህይወት አሉ። ሲተኙ ናቸው እነዚህ የሚተኙት። እዛ ጋር ያለው ደግሞ እየተራመደ እዛ ጋር እየተራመደ ነው፣ እየተራመዱ ናቸው። እሺ እዚህ ጋር እየታጠቡ ነው። እሺ እዚህ ጋር ሻወር እየወሰዱ እንደምታያቸው ሻወር እየወሰዱ ነው። እና ስንት ዓመታቸው እንጃ፣ ትንሽ ናቸው ይመስለኛል። እነዚህ ስንት ዓመታቸው እንደሆነ አላውቅም፣ ግን 5 ዓመታቸው ናቸው። ግን
ሁሌም በየጊዜው ደግሞ እንደዚህ ገንዳው ይጸዳል፣ ያጸዱታል ምናምን ማለት ነው። በዛውም እነሱንም እያጠቡ ገንዳውንም በደንብ ያጡታል። እዛ ጋር እየታጠበ ነው ገንዳውም እነሱንም ምናምን እንደዚህ ነው የሚያጥቧቸው ማለት ነው። ሶ እዚህ ጋር ደግሞ እንዴት ነው እነሱ ውስጥ ገብተው እያጸዱ ያሉ ማለት ነው። እነሱ ምንም አይነት እንትን ጠረን ምናምን ምንም አይነት ሽቶ ምናምን መቀባት ምናምን ማለት አይችሉም። ምክንያቱም በቃ በተፈጥሮ ማለት ነው እንትን የሚሉት የነሱ ምንም አይነት ጠረን የላቸውም እነሱ ኦሬዲ ሶ ለምደዋቸዋል እነሱ። እሺ አሁን እዚህ ጋር የምናያቸው ደግሞ እዚህ ካሉት አዞ እርባታዎች መሀል ትላልቆቹ ወንድና ሴት ነው የምናየው። ሴቷ የ34 ዓመት ሲኖራት ወንዱ ደግሞ 36 እድሜ ነው ያለው ማለት ነው። እና እንቁላል ምናምን እዚህ ቅድም ያው እንደተባለው ከ30 እስከ 70 እንቁላሎችን ነው ባንድ የምትጥለው ማለት ነው። እዚህ አሻዋ ያሉበት ቦታ ላይ ነው እንቁላሉ የሚጥሉት። ለዛ ነው ሁለቱም ለብቻው ተለይተው እዚህ ጋር የተቀመጡት ማለት ነው። እና እነዛኞቹ ሌሎቹ ከነሱ ተፈልፍለው ምናምን እንቁላሉ ተፈልፍሎ የወጡት ናቸው ማለት ነው። ሴቷ እነሱ ትላለች፣ ወንዱ ደግሞ 36 ነው። በሁለት እድሜ ይበልጣታል ማለት ነው። ሶ ይሄ ነገር የሰው ልጅ ላይ ብቻ ሳይሆን እንስሳቶች ላይ ያለ ነገር ነው ማለት ነው። እና እዚህ ጋር ነው አሸዋ ላይ ነው እንቁላላቸው ምናምን የሚጥሉት። ሶ በቃ ወደዚህ ምን አላት እገባለሁ። እስኪ ያውጣላት አንድ ናዞ እንደሚቀደም ስራችን በስመ አብ ጭራሽ እየተንቀሳቀሰ እኮ ነው። እና የሞት አይደለም እኮ በህይወት ያለ ዘንዶ ምንም ችግር የለም። ያዢው አንቺ እሺ ይሄ የምታይታዙ በህይወት ያላሱ 6 ዓመቱ ነው። እና ደግሞ ይሄ ቆዳው ጫማ፣ ጌጥ፣ የተለያዩ ጌጣጌጦች ምናምን ከዚህኛው ከቆዳው ይሰራል። ትንሽ ያስፈራል ግን ደህና ነው። እንደፈራሁት ነው። ያው አፉ ምናምን ታስሯል፣ እዛ ይታያል። አፉ ምናምን ታስሯል፣ ለዛ ነው እንጂ ትንሽ ያስፈራል። በቃ እሺ አሁን ደግሞ ዘንዶችን ለማየት እየሄድን ነው። ተከተሉ።